የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና በክልል ከተሞች የተተከሉ ከሳተላይት ያለማቋረጥ መረጃን የሚቀበሉ 10 ጣቢያዎችን ስራ አስጀምሯል። ሪፖርተራችን ታምሩ ደምሴ በስፍራው ተገኝቶ ወቅታዊ አሁናዊ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ታምሩ እንዴት ዋልክ? አጠቃላይ ሁነቱ ምን ይመስላል? መረጃ አድርሰን። አመሰግናለሁ። እንግዲህ በአሁኑ ሰዓት የኢትዮጵያ ስፔስ ሳይንስና የጂኦስፓሻል ኢንስቲትዩት በርካታ ስራዎችን እየሰራ ይገኛል። እንግዲህ ይህ ኢንስቲትዩት በተለይም በስፔስ ሳይንስና በጂኦስፓሻል ዘርፎች በርካታ ስራዎችን ሰርቷል። በተለይም ከለውጥ ዓመታት ወዲህ እንደ ሀገር አዳዲስ የሆንባቸውን የስፔስ ሳይንስ ልማት ዘርፎችን ሲያከናውን የቆየ ተቋም ነው። በዚህም ረገድ አዳዲስ ሳተላይቶችን የማንጠቅ ስራዎችን ሲሰራ የቆየ ተቋም ነው። በጂኦስፓሻል ዘርፍም በኩልም ደግሞ ለንድፍ ስራ የሚያገለግሉ በርካታ መረጃዎችን በመሰብሰብ አጠቃላይ ለሀገር እድገት የሚጠቅሙ ለሀገር ልማት የሚጠቅሙ መረጃዎችን እየሰበሰበ ለሚመለከታቸው ተቋማት ሲሰጥ የነበረ ተቋም ነው። እንግዲህ ይህ ተቋም በዛሬው ዕለት ደግሞ በአዲስ አበባና በሌሎች ክልል ከተሞች ተግባራዊ የሚደረጉ ወይም ደግሞ መረጃን መስጠት የሚችሉ 10 የመረጃ መስጠት የሚችሉ ተቋማትን ዛሬ በይፋ ስራ እያስጀመረ ይገኛል። እንግዲህ እነዚህ በቋሚነት መረጃን መስጠት የሚችሉ የመረጃ ማዕከላት ከዚህ ቀደም ከነበሩ አሰራሮች እጅግ በጣም የተለዩና ትክክለኛ እና አስተማማኝ የሆኑ መረጃዎችን መስጠት የሚችሉ እንደሆነ ከመድረኩ ተመላክቷል። በተለይም በመድረኩ ላይ የተገኙት የሳይንስና ቴክኖሎጂ ሚኒስትር ዴኤታ አቶ ሙሉቀን ቀሬ ኢትዮጵያ የጀመረችው የልማት ስራን ይበልጥ የሚያቀላጥፍና ዲጂታል ኢትዮጵያ ኢኮኖሚን ዳር ለማድረስ ከሚከናወኑ ተግባራት መካከል ይሄኛው አንደኛው እንደሆነ አንስተዋል። ለዚህም ደግሞ ዛሬ ይፋ እየተደረጉ የሚገኙ የመረጃ ጣቢያዎች ትልቅ ሚና እንዳላቸው በንግግራቸው አንስተዋል። በተለይም እነዚህ የመረጃ ጣቢያዎች እንደ ሀገር እየተከናወኑ የሚገኙ ግዙፍ ፕሮጀክቶች ላይ ያሉ መረጃዎችን በማሰባሰብ የተጀመሩ ፕሮጀክቶች በስኬታማነት መንገድ እንዲጠናቀቁ የሚያስችሉ መረጃዎችን እንደሚሰጡ መስጠት እንደሚያስችሉ ከመድረኩ አንስተዋል ማለት ነው። እንግዲህ ከዚህም ውጪ በመድረኩ ላይ ሌላ ንግግር ያደረጉት የከተሞች መሰረተ ልማት ሚኒስቴር ዴኤታ አቶ ፋንታ ደጀን ናቸው። አቶ ፋንታ ደጀንም በንግግራቸው የኢትዮጵያ ከተሞች የሚታወቁባቸው ውስብስብ የሆኑ አሰራሮች፣ ኋላ ቀርነትና በችግር የተጠላለፉ የአገልግሎት አሰጣጥ ሂደቶች ከዚህ ቀደም እንደነበሩ አሁን ግን በዲጂታላይዜሽን ዘመን ወይም በዚህ ምዕራፍ ላይ እነዚህን አሰራሮች በመቀየር ምቹና ቀልጣፋ የሆኑ አገልግሎቶችን መስጠት የሚችሉ ከተሞች እየተገነቡ እንደሚገኙ አንስተዋል። እንግዲህ ዛሬም ደግሞ ይፋ የተደረገው የመረጃ ጣቢያ እነዚህ እየተሰጡ የሚገኙ አገልግሎቶችን ይበልጥ ማቀላጠፍ የሚችል ነው። በተለይም ደግሞ በመሬት ልማትና አስተዳደር በኩል በካርታ ዝግጅት፣ በካዳስተር ስራ አደጋን ቀድሞ ከመተንበይና ከደረሰም በኋላ የዜጎቹን ሕይወት ከመታደግ አንጻርም ይህ ዛሬ ይፋ የተደረጉት እና ወደ ስራ የገቡት 10 የመረጃ ጣቢያዎች ትልቅ አቅም እንደሚሆን አንስተዋል። እነዚህም መሰል ስራዎች ተጠናክረው ሊቀጥሉ እንደሚገባ ነው እንግዲህ ሀሳባቸውን የሰጡት። ሌላው እንግዲህ በዚሁ መድረክ ላይ ንግግር ያደረጉት የኢትዮጵያ ስፔስ ሳይንስና ጂኦስፓሻል ዋና ዳይሬክተር ናቸው። እንግዲህ እንደ ሀገር የተጀመሩ የዲጂታላይዜሽን ስራን በእነዚህ ዛሬ ተግባራዊ በሚደረጉ የመረጃ ጣቢያዎች ይበልጥ ማጠናከር ያስችለናል የሚል ሀሳቦችን ሰጥተዋል። እንግዲህ እስካሁን በነበረን ምልከታ ይህንን ነው መረጃ ማሰባሰብ የቻልነው። ቤተልሔም። ታምሩ ደምሴ ላደረስከን መረጃ እናመሰግናለን። መልካም ቀን።